እመቤታችንን ንጹህ አደረጋት መንፈስ ቅዱስ ይላል። ንጹህ አደረጋት ማለት ለምሳሌ በአንድ ቃል ብቻ ልናገረው። ንጹህ አደረጋት ሲል ንጹህ ሆና እንደኖረች ጠበቃት ማለት ነው። በንጽህና ጠበቃት ማለት ነው እንጂ ንጹህ ሆና ለምሳሌ ሊቃውንት እንደውም የሚተረጉሙት እንደ ሰርግ ቤት ንጹህ ሆነሽ ብትገኝ ይላሉ። እንደ ሰርግ ቤት የሰርግ ቤት ንጹህ ናት ነው። ንጹህ ሆና ነው የተገኘችው። የሰርግ ቤት ተጠርጋ ነው የምትነጻው አይደል? እመቤታችን ግን አድሮባት ንጹህ ያደረጋት አይደለም። አቀባብ ጰራቅሊጦስም ከርሰማ ማለት መንፈስ ቅዱስ ከእናቷ አብራክ ከሔዋን ማህፀን ጠበቃት። ያ ማለት መርገም አልወደቀባትም ነው። ለምሳሌ በአንድ ነገር ብቻ ልናገር ከተነሳ ማለት ነው። እንቁ አለ። አሁን ለምሳሌ እንቁን ከጭቃ ውስጥ ብናደርገው ከጭቃው ውስጥም እንዳለ የጭቃው የቆሻሻው ሳይዋሃዱ ያበራል ይላል ቅዱስ ኤፍሬም። እንቁ በጭቃ ውስጥም እያለ ማብራት እንደሚችል ድንግል ማርያም በበደለ በአዳም አብራክ ውስጥ ሆና ታበራ ነበር። ለዚህ ነው ቅዱስ ያሬድ ማርያም ሰተሐቱ እምትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። እመቤታችን በአዳም አብራክ ውስጥ እንደ እንቁ ታበራ ነበር። እንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባህሪ ተገይታ የአዳም ኃጢአት አልወደቀባትም ብልህ ለምንድን ነው የምታደንቀው ይላል። ድንግል ማርያም እንደ ብረት አይደለችም። ድንግል ማርያም እንደ እንቁ ናት። ድንግል ማርያም እንደ ወርቅ አይደለችም። ድንግል ማርያም እንደ እንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። እንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈር ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረጩታል፣ ደራርበው ያነጥፉታል። ከዛ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ። አንድ ልጅ። ከዚያም በኋላ ደግሞ የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ፣ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ከመ እምጽቡር ጽሩ የገብራ ይላል። ከጭቃ እንደተገኘ ወርቅ ባህሪው ካደፈበት ከአዳም የተገኘች ንጽሕት እንቁ ድንግል ማርያም ነበረች ነው። ከዚያ ያችን ምን ይላታል አለ ይጠርጓታል አለ። በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ? ሽቱ ይረጯታል አለ። መዓዛ መለኮቷ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲተ አምላክ ተብላ ትኖራለች ማለት ነው። ከዚያ በኋላ ምን አለ? ያችን ደራርበው ያነጥፏታል አለ። እመቤታችን ድንግል በህሊናሃ ወድንግል በስጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል? ድንግል በህሊናሃ ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በህሊናዋም ድንግል ናት። ቅዱስ ዮሐንስ አፈወርቅም ይላል አይደል? እስመ ለመላእክት ሰይተክሎሙ ድንጋሌ ህሊና፣ ለመላእክት የህሊና ድንግልና አልተቻላቸውም። ከመቤታችን በቀር የህሊና ድንግልና የተሰጠው የለም። ከአራት ወገን ንጽሕት ናት። አንደኛው ከመስማት ንጽሕት ናት። ጠበቃት የተባለው እኮ ነው። ከመስማት ንጽሕት አድርጓታል። ሁለተኛው ከማየት ንጽሕት ናት። ገሲስ ሰው በአካሉ በእጁ ዳሶ ከሚሰራው ኃጢአት ንጽሕት ናት። ከርዕይ ከሰሚ ከገሲስ ከአጼ ነው በሽታ ከሚመጡ ኃጢአቶች ንጽሕት ናት። ስለዚህ መንፈስ ቅዱስ ጠበቃት ማለት ከነዚህ ሁሉ ጠበቃት ማለት ነው።